የ24 ሰዓት ስለሆነ ማርኬቱ ልዩነት እያመጣ ያለው አካባቢው ለመኖርም ለኢንቨስትመንትም በጣም ተመራጭ አካባቢ ነው። ደንበኞች ከናንተ ሲገዙ የሚያገኙቸው ጥቅሞች ምናልባት ደግሞ ኔክስት አሁን የውጭ ዜጎች ማርኬቱ ላይ የሚገቡ ከሆነ ያው እነሱ ዲማንዱም አፎርድ ማድረግ ስለሚችሉ ለምንድን ነው የሚገዛው ነው። ለመኖሪያ ከሆነ ያው ከመኖሪያ አንግል ነው የምታየው 3-4 የተመላልሶ ጊዜን በደንብ መስዋዕት አድርጎ ምናምን ከዛ ፋይናሊ ዲሳይድ ውስጥ አይቃ ጀስት ለመረጃ ነው የሚልህም አለ። እኔ አሁን ሪል ስቴትን ስገልጸው ለኔ አሁን ላይፍ ስታይል ነው። ሪል ስቴት ሲባል ስሙ የመጥፋት ሂደቱ በስቷል። ይሄንን ፕሮግራም ስናመጣ ያንን ፓርት ለማቅረፍ ነው። ሪስክ መውሰድ አለብህ፣ ካልኩሌትድ የሆነ ሪስክ። መባ ሪል ስቴት ፖድካስት ኢዜድ ኮኔክት። ቤትዎን ባሉበት ይምረጡ። ድካምና እንግልትን ለመቀነስ መባ ሆምስ መተግበሪያ መጣላችሁ። ሁሉም በእጄ ሁሉም በደጄ በሆነው መባ ሆምስ መተግበሪያ ለአፓርትመንት፣ ለሪል ስቴት፣ ለቪላ፣ ኮንዶሚኒየም ከፈለጉም ባሻዎት ቦታ ላይ መሬትና ህንፃዎችን እንዲሁም የንግድ ሱቆችንና ቢሮዎችን መጋዘንን ጨምሮ ለመከራየት ቢሉ ለማከራየት ካሻውም ለመግዛት አለያም ለመሸጥ ብዙ ሳይደክሙ በፈለጉት ቦታ ሆነው በእጅ ስልኮ ቤቶትን ከመባ ሆምስ መተግበሪያ በአማራጭ ያገኙ። መተግበሪያችንን ከፕሌይ ስቶር ወይም ከአፕ ስቶር መባ ሆምስ ብለው ያወርዱ። አድራሻችን ሰንጋተራ ፈለገ ዮርዳኖስ አዲሱ ህንፃ 5ኛ ፎቅ ላይ ወይም በ098888 6161 እንዲሁም በ0987 86 87 88 ላይ ይደውሉልን። መባ ሆምስ። ሰላም፣ እንዴት ናችሁ? የመባ ሪል ስቴት ፖድካስት ተከታታዮች በሙሉ ሁላችሁም በየራሳችሁ ሰዓት አቆጣጠር እንደምን ቆያችሁ እያልን የዛሬ እንግዳችን የሆነችው ወይዘሪት ቤተልሔም ታሪኩ የአዲስ ላይፍ ሪል ስቴት ስራ አስኪያጅ ጋር ቆይታ የምናደርግ ይሆናል። አብራችሁን ቆዩ። እሺ ቤተልሔም፣ ስለመጣሽ እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ አክብራችሁ ስለጠራችሁኝ። እሺ ያው አዲስ ላይፍን ማን ነው እንዴት ነው የሚለውን ነገር በደንብ ተደራሽ ለማድረግ ነውና እስቲ አዲስ ላይፍ ሪል ስቴት ማን ነው የሚለውን ካንቺ አንደበት እስቲ በደንብ አድርገሽ ግልጽ አድርጊልን። እሺ አዲስ ላይፍ ሪል ስቴት ሩ ኢንተርናሽናል ትሬዲንግ ከሚባል እህት ኩባንያ ጋር በ2011 የተቋቋመ የሪል ስቴት ካምፓኒ ነው። በሁለት ወንድማማቾች አቶ ስልጣንና አቶ ካፍ በሚባሉ ሁለት ወንድማማቾች 2011 ላይ ያቋቋሙት ሀሳቡን ይዘው ወደ ገበያ የገቡበት ትልቅ የሪል ስቴት ካምፓኒ ነው። መነሻ የሆናቸው ሀሳብ የሪል ስቴቱ ወይም ደግሞ የቤቶች ዲማንድ እሱን ተገና አድርገው ነው ወደ ገበያው የገቡት። ያው ፍላጎት አለ ገበያው ላይ። ስለዚህ ፍላጎትን ተኮር አድርገው ያንን ፍላጎት በተወሰነ መልኩ ለመሸፈን ወደ ገበያ ገብተዋል። አዲስ ላይፍ ሪል ስቴት እንደ ሪል ስቴት ከሌሎቹስ በምን ትለያላችሁ? አዲስ ላይፍ ሪል ስቴት እንደ ሪል ስቴት በዋናነት መነሻ ያደረግነው ቦታን ነው፣ ሎኬሽን። ከተማችን ላይ አሉ የተባሉ ሎኬሽኖችን ነው ፎከስ የምናደርገው። ከነዚህም ውስጥ ምንድነው ሁልጊዜ አንድ ቦታ ዛሬ የነበረው ዋጋና ኔክስት ይር ወይም ደግሞ ከሆነ አመታት በኋላ የሚኖረው ዋጋ ተመሳሳይ አይሆንም። እንደ ድርጅት ግን በዋናነት ትኩረት አድርገን እየሰራን ያለነው ቦታ ምን መርጠው ሁልጊዜም አፕሪሺየት ሊያደርግ የሚችል አሁን አንዳንድ ቦታዎች ዛሬ ላይ ተመራጭ የሆኑና the next day በሆነ ሪዝን ወይም ደግሞ ማርኬቱ በሚያመጣ ወይም ሀገሪቱ ላይ በሚመጣው ሪዝን ከገበያ ሊወጡ ይችላሉ። እንደ ድርጅት ግን እሱ አይደለም የኛ ትኩረታችን ሁልጊዜም አፕሪሺየት የሚያደርግ ነው። የመጀመሪያውና ትልቁ ፕሮጀክታችን እንደ መጀመሪያም ሰርተን ያስረከብነው ቡልጋሪያ ጋር አፍሪካ ህብረት ፊት ለፊት የሚገኘው ሳይታችን እሱ ትልቅ ማሳያ ነው፣ በሎኬሽንም በብዙ ነገር። ኦኬ። ስለዚህ ያው ከዚህ በፊት ሰርታችሁ አስረክባችኋል ማለት ነው? አዎ፣ ከዚህ በፊት የመጀመሪያ ፕሮጀክታችንን ሙሉ ለሙሉ ሰርተን በሙሉ ግንባታ አስረክበናል። ኦኬ። ስለዚህ የገጠማችሁ ፊድባክ ምን ይመስላል? ካስረከባችሁት ላይ በተባለው ጊዜ ነበር ያስረከባችሁት? የገጠማችሁስ ነገር አለ በዛ ሳይት ላይ? ትክክል ነው። እንደ መጀመሪያ ትልቁ እንደ ካምፓኒ ወይም እንደ ድርጅት ልናየው የምንችለው ዴሊቨሪ ያደረግነው በ4 አመታት ውስጥ ነው።
ኮንስትራክሽኑ ከተጀመረ በ4 አመት ጊዜ ውስጥ ዴሊቨር አድርገናል። የተለያዩ ችግሮች የመጀመሪያም ስለሆነ ለሴክተሩም ከህት ኩባንያ ሩር ትሬዲንግ ጂፕሰም ቦርድ እና ሳሙና ፋክተሪ ሲሰራ ወይም ደግሞ የሚሰራ ካምፓኒ ነው። ከሱ ቀጥታ ወደ ሪል ስቴቱ ሽፍት ሲደረግ ያው ሪል ስቴቱ ላይም ገብቶ ሰርቫይቭ ለማድረግ ማርኬቱንም ለማግኘት ገበያውንም ሽያጩ ጋርም ለመግባት በተወሰነ መልኩ ቻሌንጆች ነበሩት። ግን እሱን ሁሉ ተቋቁሞ ከተለያዩ የቻይና ድርጅቶች ጋር አብሮ በመሆን ኮንስትራክሽኑን አፍጥኖ በመስራት እንዲሁም የፊኒሺንግ ማቴሪያል የተጠቀምናቸው ከቱርክ ከተለያዩ ፊኒሺንግ ጥሩ የፊኒሺንግ ማቴሪያል ከሚሰሩ ድርጅቶች ጋር በመውሰድ ሙሉ ለሙሉ ሰርተን አስረክበናል። መልካም። ስለዚህ እዛ ጋር ያስረክባችሁት የሰራችሁት ስራ ያው መሀል ከተማ ላይ እንደመሆኑ ሌክዠሪ የሚባል አፓርትመንቶችን ነበረ ወይስ ደግሞ ስታንዳርድ አፎርዴብል የትኛውን? እንደ ቦታው ሌክዠሪ አፓርትመንቶችን ነው ሰርተን ያስረከብ ነው። አካባቢው የአፍሪካ ህብረት ሰራተኞች አሉት። የአፍሪካ ህብረት ሰራተኞች የመጀመሪያ ታርጌትድ የሆኑ ከስተመሮቻችን ነበሩ። ጥያቄም ነበራቸው። በእርግጥ እነሱ በዛ ሰዓት መግዛት አይችሉም። ነገር ግን ተከራይቶ የመኖር ሀሳብ ስላላቸው ይጠይቃሉ እዚህ አካባቢ ብለው በእነሱ ስታንዳርድ ነው የተሰራው። ፕላስ እንደ ካምፓኒ ሁለት ወንድማማቾች መነሻ አድርገው ወደ ሪል ስቴቱ ሲገቡ ዲማንዱን ከሱ ባሻገር ምን አይነት ቤት ነው ለናስረክብ የምንችለው ነገር ብለው በደንብ ዲስከስ አድርገው ነው ወደ ገበያው ወይም ደግሞ ፍሎር ፕላኑ ጋር ሲደርሱ ዲሳይድ ያደረጉት። ያ ምንድነው አንደኛ ኳሊቲ ላይ በደንብ ፎከስ አድርገዋል። ኳሊቲ ሲባል ከብዙ አንግል ነው የሚሰራበት ማቴሪያል ሊሆን ይችላል። አሁን የቤቱ ትልቁ አሁን ለምሳሌ ሜንሽን የሚያደርጉት ነገር ሲሊንግ አለው አይደል? ቁመት የቤቱ አሁን እሱ ብዙ ጊዜ እንደንትን ላይሆን ይችላል እንደ ጥያቄ ወይም ደግሞ ግን ደንበኞች ያነሱታል። ግን ሴክተሩ ላይ ካየው ያን ያህል ኢሹ ላይሆን ይችላል። ደንበኞች ግን በደንብ ኢሹ ሆነው ነው የሚጠይቁት። ሲጠይቁ ምንድነው ያዩታል ቁመቱን በደንብና እጅግ በጣም ረጅም ነው። እሱን በደንብ ታስቦበት ነው የተሰራው። ፕላስ የቤቶቹ ስፋት እዛ አካባቢ በዛ ሰዓት የነበረው ትልልቅ ካሬዎች ይፈለጉ ነበር። እሱ ታሳቢ ተደርጎ እንዲሁም ከዛ ባሻገር ከኢንቨስትመንቱም እዛ ያው የአፍሪካ ህብረት ኪራዩ ከሱ ከኢንቨስትመንቱም ባሻገር ለመኖሪያም አመቺ እንዲሆን ተደርጎ ነው የተሰራው። ኦኬ፣ አይ በጣም ደስ ይላል። ስለዚህ አሁን ላይ ምን እየሰራችሁ ትገኛላችሁ? እሱን ኦሬዲ ጨርሳችሁ አስረክባችኋል። አሁን በምን ላይ ትገኛላችሁ? በምን አይነት ስራዎች ላይ? አሁን ከሱ በተጨማሪ ሌሎች 3 ፕሮጀክቶች አሉን። እነዚህ 3 ፕሮጀክቶች ምንድነው እንደ ካምፓኒ በየአንደኛውን የሆነ ስቴጅ ላይ ስንደርስ ወይም ደግሞ ስትራክቸሩን ከጨረስን በኋላ ኔክስት ፕሮጀክቶችን ላውንች እናደርጋለን። አሁን 3 ፕሮጀክቶች አሉን። ከዚህ ውጪ አንደኛው ሳርቤት ካናዳ ኤምባሲ ጀርባ የሚገኝ ፕሮጀክት አለን። እሱኛው ስትራክቸሩን ሙሉን ጨርሰናል፣ ፓርቲሽን ጨርሰናል። ኦልሞስት የጋራ ኮመን ኤሪያዎችን ሰርቶ የማስረከብ ጉዳይ ነው። ሁለተኛው እዚሁ አፍሪካ ህብረት የመጀመሪያው ሳይታችን አጠገብ አዲስ የጀመርነው ፕሮጀክት አለ። እሱኛውም ለሽያጭ አቅርበናል። ሁለተኛው እሱ ነው። ሶስተኛው ፕሮጀክታችን ይሄኛው የአፍሪካ ህብረት ቁጥር 2 ፕሮጀክቱ ስትራክቸሩ ሲያልቅ ላውንች የምናደርገው ቡልጋሪያ ጋር የኮሚትመንት ውስጥ የገባ ነው። ሌላ ፕሮጀክት አለን። አሁን ያሉን ፕሮጀክቶች እነዚህ 3 ፕሮጀክቶች ናቸው። ኦኬ፣ የመጀመሪያ ፕሮጀክት ያው አስረክባችኋል እዛው አፍሪካ ህብረት ፊት ለፊት። አሁን ደግሞ ቁጥር 2 እዛው ከጎኑ ጀምራችኋል። ስለዚህ ያኛው ደግሞ ቫቲካን ነው። እንደው እንደዚህ ሳይት ሲደራረቡ የማስረከቢያ ሂደታችሁንስ ያዛ ያደርግባችሁም? እንዴት ነው የእናንተ ሂደቶች? ትክክል ነው እንዳልኩክ ስትራክቸር ስንጨርስ ነው ሁለተኛ ወይም ደግሞ ቀጣይ ፕሮጀክት ምን ጀምረው። አሁን ይሄ የአፍሪካ ህብረቱን ስትራክቸር ጨርሰን ፊኒሺንጉን ጨርሰን ልናስረክብ እየተዘጋጀን እያለ ነው የቫቲካኑን የጀመርነው። አሁን የቫቲካኑ ስትራክቸር አልቋል፣ ፓርቲሽኖቹም ሁሉም አልቀዋል። የተወሰነ ቤት በፉል ፊኒሽድ የተወሰነ ቤት ደግሞ በሰሚ ፊኒሽድ ነው የሸጥናቸው። የጋራ ኮመን ኤሪያዎችን አሁን የፊኒሺንግ ስራ እየሰራን ነው። ልክ እሱኛው ስቴጅ ስንገባ ነው ወደ አፍሪካ ህብረት ቁጥር 2ቱን ላውንች ያደረግነው ለሽያጭ ማለት ነው። ስለዚህ የሆነ ፌዝ ጋር ስንደርስ ነው እንጂ እኩል አንጀምራቸውም። አሁን የቡልጋሪያውን አልጀመርነውም። ለምን የምንጠብቀው ምንድነው የአፍሪካ ህብረት ቁጥር 2ቱን ስትራክቸር እስክንጨርስ ማለት ነው።
አይ በጣም አሪፍ ነው። እስቲ ያከፋፈላችሁ ሁኔታስ የቫቲካንም የአፍሪካ ቁጥር 2 ነው የሁለቱንም እስቲ ስላከፋፈላችሁ ሁኔታ ከባንክ ጋር ያላችሁ ሂደት እንዴት ነው የሚለውንም እሱንም ብትጠቅሽድ። አከፋፈሉ ጋር ከመጣን አሁን ላይ ትንሽ ማርኬቱ ላይ ስላላችሁ እናንተም በደንብ ታውቁታላችሁ። ደንበኛ የሆነ የራሱ የሆነ ይዞ የሚመጣቸው ነገሮች አሉ። ለምን መረጃው ይኖራል። ብዙ ሪል ስቴት ካምፓኒዎች አሉ፣ ተወዳዳሪዎች አሉ ይዞ ነው የሚመጣውና እንደ ድርጅት በኮንስትራክሽን ፕሮግረስ እና በጊዜ ብለን ያስቀመጥናቸው አሉ እንደ ድርጅት። ይሄንን ስለ ግን ደንበኛው ደግሞ የራሱን ይዞ ይመጣል። ለምሳሌ እኔ ይሄን ያህል ብከፍል እንዴት ታረጉልኛላችሁ ብሎ የሚመጣ ኦፕሽኖች አሉ። እሱም ኦፕሽን አለው ከዲስካውንት ጭምር ማለት ነው። ፕላስ ለምሳሌ ነው እጄ ላይ ያለው የኛ ቅድመ ክፍያ 25% ቢሆን እጄ ላይ ያለው 40 ነው። ቀጣዩ እንዴት ታረጉልኛላችሁ ሲል ዲል ነው የምናደርገው አከፋፈሉ ላይ ስንመጣ ማለት ነው። ያው ትንሽ አሻሚ ነው የሚሆነው፣ ግን በተቻለን አቅም ያው በኮንስትራክሽን ፕሮግረስ እና በጊዜ ብለን ሁለት ኦፕሽን አስቀምጠናል። ከዛ ባሻገር ግን እንደ ደንበኛው ሁኔታ ባላንስ የምናደርጋቸው ነገሮች ይኖራሉ። በጣም አሪፍ። ምናልባት ዋጋ ስታወጡ የራሳችሁ መስፈርት አላችሁ ወይስ ደግሞ ከአካባቢ ብላችሁ የምትነሱት ነገር አለ? እንዴት ነው እሱስ? ዋጋ ስናወጣ ሁልጊዜም አሁን በየ24 ሰዓቱ ስለሆነ ማርኬቱ ትንሽ ልዩነት እያመጣ ያለው ዊክሊ ሪሰርች ዲፓርትመንት አለን። ገበያው ምን ይመስላል፣ ምን እየሰራ ነው፣ በተለይ እነዚህ ፎር ፒሶች ላይ ፕራይስ፣ ፕሮዳክት ፕሌስመንትን በተመለከተ እንደገና ፕሮሞሽን እነዚህ ላይ ምን እየተሰራ ነው የሚለውን የገበያውን አናሊሲስ ሰርተን በዛ ረገድ ነው ፕራይሱንም ሴት የምናደርገው። ከዛ ኢንተርናል ደግሞ የኮንስትራክሽን ኮስቱ አለ። ከዛ ፕላስ ከዛ ጋር ተያይዞ የሚመጡ ሌሎች ኮስቶች አሉ። እነሱንም ኮንሲደር አድርገን ሞር ግን ማርኬቱ ነው ጋይድ የሚያደርገን ፕራይስ ሴት ለማድረግ ማለት ነው። ኦኬ በጣም አሪፍ። ምናልባት አሁን ላይ በአካባቢያችሁ የቤት ኪራይ ዋጋ ምን ያክል ደርሷል? ቤቱን ሊገዙ ቢችሉ እንደ ኢንቨስትመንት እንደዚህ ያክል ደርሷል እንዲህ ቢሆን ምናምን ብለው የሚያስቡ ሰዎች እንደ መረጃ እንዲሆናቸው አሁን ላይ ያሉ አካባቢው ለመኖሪያም ለኢንቨስትመንትም በጣም ተመራጭ አካባቢ ነው። ለምሳሌ አንድ ሰው ያው መጀመሪያ ማርኬቱ ወይም ደግሞ አንድ ከስተመር ወደ አፓርትመንት ግዢ ሲመጣ ምንድነው የምፈልገው፣ ለምን አላማ ነው የምፈልገው የሚለውን ያው መለየት መቻል አለበት። ከሱ ተነስቶ ሲመጣ ለምሳሌ አሁን ለኢንቨስትመንት ከሆነ እኛ ጋር ኢንቨስትመንት ካየ ነው አፍሪካ ህብረት አካባቢ በደንብ ለኪራይ ተመራጭ የሆነ ኤሪያ ነው። አሁን ላይ ከሚኒመሟ በትንሿ ካሬ ከ$1500 እስከ $3000 እየተከራየ ነው ያለው አሁን ባለው ከረንት ማርኬት ማለት ነው። ከዛ ባሻገር ኢንቨስትመንት ብለን ስናስብ ብዙ ጊዜ ሰው ምንን ማየት አለበት፣ እዛ አካባቢ ኢንተርናሽናል የሆኑ ድርጅቶች አሉ ወይ፣ ኢንተርናሽናል ትምህርት ቤት አለ ወይ፣ አሁን ከነዚህ ጋር የተያዘ ኦፊሶች አሉ፣ ሴኩሪቲው እንዴት ነው፣ እነዚህ ነገሮች ያው ኮንሲደር አድርጎ ይምጣ። በዚህ ረገድ በደንብ የተሟላለት ኤሪያ ስለሆነ ማለት ነው። ለመኖሪያም እንደዛው ለመኖሪያ የሚያስፈልጉ ነገሮች ያሟላ አካባቢ ነው ማለት ነው። ኦኬ በጣም አሪፍ። ያው ሁለት ሳይቶች ናቸው እንግዲህ ወደ ሽያጭ ያወጣችሁት። ስለዚህ የሁለቱም ሽያጭ የማስረከቢያ ሂደታቸውስ ምን ይመስላል? ለምሳሌ ቫቲካን አሁን በሰሚ ፊኒሽድም በፉል ፊኒሽድም በማስረከብ ሂደት ላይ እየሰራችሁ ነው። ስለዚህ የማስረከቢያ ጊዜያቸው የቫቲካንም የዚህኛውም እሱን እስቲ ብታሳውቂ። እሺ አሁን ሁለቱ ሳይቶች ላይ የዚህ የአፍሪካ ህብረት ቁጥር 2 በ2 አመት ጊዜ ውስጥ እናስረክባለን። እንዳልኩ በሰሚ ፊኒሽድ ነው ይሄ ሙሉ ለሙሉ የምንሸጠው። ከባለ 1 እስከ ባለ 3 መኝታ ቤቶች አሉን። በ2 አመት ጊዜ ውስጥ አሁን መጋቢት 1 ነው የጀመርነው። አሁን ቤዝመንቱን ልንጨርስ ነው። 3 ቤዝመንት አለው። በ2 አመት ጊዜ እናስረክባለን። የቫቲካኑ እንዳልኩ ከዚህ በኋላ 1 አመት ነው። 1 አመትም አይሞላም፣ ማክሲመም ወይ 10 ወር ነው። የኮመን ኤሪያዎች የፊኒሺንግ ስራ ብቻ ነው የቀረው። እሱን ኦልሬዲ ጀምረናል። ኦኬ አይ በጣም አሪፍ። ምናልባት አሁን ላይ የምትሰሯቸው ቤቶች የወደፊት እድላቸው ምን ሊሆን ይችላል ብላችሁ ታስባላችሁ? በምን ረገድ? ካላቸው ጥቅም አንፃር አሁን ላይ ከምትሸጧቸው ዋጋ ሊሆን ይችላል፣ ነገ የሚገዙ ሰዎች ከሚያገኙት ጥቅም አንፃር እንደ ቤት ገዢ የወደፊቱን ካሰብ ነው። አሁን ወደፊት ብዙ ተስፋዎች አሉ።
እንደ ድርጅት እንደ ሀገርም በብዙ ነገር ካሰብከው እንደ ማርኬቱም ማለት ነው። አሁን እሱን ስታስበው የኛ ሎኬሽን ያው ትኩረታችን ሎኬሽን ላይ ስለሆነ አሁን ለምሳሌ ሳር ቤት ካናዳ ኤምባሲ ካየ የኤምባሲ አካባቢ ነው፣ ሴኩሪቲ ሚዛን ያለው። ስለዚህ ሁሌም ተመራጭ ነው፣ ሁሌም አፕሪሺየት የሚያደርግ ኤሪያ ነው። ስለዚህ አንድ ሰው ለመኖሪያም ለኢንቨስትመንትም ብሎ ሊገዛው ይችላል። አይ ዛሬ ለመኖሪያ ቢለው መኖሪያም መሆን ይችላል፣ ለኢንቨስትመንት ላርገው ቢልም የሚከራየው ታርጌት ማርኬት ስለሚታወቅ ትልቅ ተስፋ ያለው ኤሪያ ነው። አፍሪካ ህብረትንም እንደዛው ማለት ነው። አሁን ምናልባት ደግሞ ኔክስት አሁን የውጭ ዜጎች ማርኬቱ ላይ የሚገቡ ከሆነ ያው እነሱ ዲማንዱም አፎርድ ማድረግ ስለሚችሉ ለነሱ ደግሞ በደንብ በሰፊው ትልቅ ኢንቨስትመንት ነው። ለመኖሪያም በደንብ የሚፈልጉት ኤሪያ ነው። አካባቢው ሁልጊዜም አፕሪሺየት የሚያደርግ አካባቢ ስለሆነ ተስፋ አለው በደንብ። በቃ የሆነ ሰዓት ሄዶ የሚቀንስ አካባቢ አይደለም፣ እየጨመረ የሚሄድ አካባቢ ነው። በጣም አሪፍ። ሌላው ምንድነው እዚህ ጋር የምጠይቅሽ ምናልባት ስራዎቻችሁን እናንተ አውትሶርስ አድርጋችሁ ነው ኮንስትራክሽን የምታሰሩት። ስለዚህ የኮንስትራክሽን ስራውን የኮንትራክተሮቹን ጥራት በምን ያክል ደረጃ ትቆጣጠሯቸዋላችሁ? ክትትሉስ እንዴት ነው? አውትሶርስ ብናረግም ከኛው ከራሳችን ድርጅት ከራሳችን ከኮንስትራክሽን ዲፓርትመንት እና አንድ ከማርኬቲንግ ዲፓርትመንት ፕላስ ውጪ ኢንተርናል ኒውትራል የሆነ ሰው ከዛ ከራሱ ከኮንትራክተር ፎርም አድርገን ግሩፕ አለው። በየ24 ሰዓቱ ኢንስፔክሽኑንም የሚሰራ ኳሊቲውን የሚቆጣጠር በተባለው ስኬጁል እየተሰራ እንደሆነ ቼክ የሚያደርግ በዚህ መልኩ እንቆጣጠራቸዋለን። ስለዚህ ምንም አይነት የጥራት መጓደል የለውም። አዎ ፕላስ ደግሞ ያው የምናቀርበው ማቴሪያል አለ። ማቴሪያሉ ላይ ስለምንተማመን የተሻለ ከማርኬቱ የተሻለ ማቴሪያል መርጠን ስለሆነ የምናቀርበው ኳሊቲ ላይ ጥያቄ አይኖርብንም። እዚሁ ስለ ማቴሪያል ስታነሺ የማቴሪያል ሂደቶቻችሁስ እንዴት ናቸው? ማለት ያው ኢምፖርት የተደረጉ እንደሆነ አይቻለሁ እኔም። በእርግጥ ግን እስቲ ስለ ማቴሪያሎቻችሁ ፉል ፊኒሽ ሲሰሩ የምትጠቀሟቸው ማቴሪያል በዚሁ እንደው ብትገልጽልን። አሁን ለምሳሌ ያስረከብነው ኤሪያ ላይ ፉል ፊኒሽድ አርገን ነው ያስረከብነው። ከተማችን ላይ ለምሳሌ የውስጥ በሮችን ስናይ የእንጨት በር ነው የተጠቀምነው። ኪችን ካቢኔቱንም ቁምሳጥኑም እንደዛው ማለት ነው። የሰራልን ትልቅ ካምፓኒ አለ ሮብስቶን፣ ምናልባት ይታወቃል ማርኬት ላይ በእንጨት ስራ። ከሱ ጋር ዲል አርገን ነው ሙሉን 20 ፍሎር በፍሎር 5 ቤቶችን ሙሉ ፊኒሺንጉን ይሰራልን። አሁን ከማቴሪያል ረገድ በደንብ መርጠን አወዳድረን ነው የምንሰራው። እሺ፣ ስለዚህ ድርድር የለንም ነው ማቴሪያል ላይ ድርድር የለንም። እሺ፣ በግንባታ ላይ የምትጠቀሟቸው ቴክኖሎጂ ሲኖራል እንዴት ነው? አው ያው በእርግጥ ሰፋፊ ባይሆኑም ፕሮጀክቶቹ ያው አንድ ህንጻ እንይዛለን። ያችን ህንጻ ሰርተን የማስረከብ ነው። ማክሲመም እስከ 1500 ላይ ነው አሁን እስከዛሬ ሰርተን የምናውቀው። ግን ፍጥነቱን ስለምንፈልገው የተለያዩ ቴክኖሎጂዎች ዘመኑ የሰጠንን ቴክኖሎጂ እንጠቀማለን። እንደ ፖስቴንሽን በቃ ያስፈጠነናል ብለን የምናስበውን ነገር እንጠቀማለን። በጣም አሪፍ። ስለዚህ ደንበኞች ከናንተ ሲገዙ የሚያገኟቸው ጥቅሞች ምን ምን ሊሆኑ ይችላሉ? ደንበኞች በብዙ ረገድ ጥቅም ያገኛሉ። ያው እንደተለመደው በኳሊቲም ከቦታ አንጻርም ከዛ ባሻገር አሁን ምንድነው ከፕሮጀክቱ እንደ ካምፓኒም ሙሉ ለሙሉ አንወጣም ስልህ የራሳችን የሆኑ የተወሰኑ ወይ እናከራያቸው ወይ ደግሞ ራሳችን የያዝናቸው ቤቶችም አሉ። እሱንም ታሳቢ ስለምናደርግ ሁልጊዜም አብረናቸው ነው የምንቀጥለው። ይሄ ለነሱ ትልቅ ጥቅም ነው። ከዴሊቨሪ በኋላ ብዙ የሚነሱ ኢሹዎች ይኖራሉ። እነሱን ያው እንትኑ እንዳለ ሆኖ ማኔጅ የሚያደርገው ፕሮፐርቲውን ማኔጅ የሚያደርገው አካል እንዳለ ሆኖ ኤክስተርናል ፕላስ እኛም ስላለ ከስር በደንብ ተከታትለን ያው እንደ ካምፓኒ አላማም ትልቁ ያዝነው ምንድነው ከከስተመር ጋር የረጅም ጊዜ ግንኙነቱን ስለምንፈልገው አለን። ሙሉ ለሙሉ አንወጣም ከህንጻው ማለት ነው። ጥሩ። እሺ፣ ምናልባት ወደ ሪል ስቴቱ ከገባችሁ አንድ ከ5 አመት በላይ ሆኗችኋልና በሀገራችን ላይ ያለው የሪል ስቴት ለውጥስ ምን ይመስላል? እናንተ ከጀመራችሁት በኋላ የገጠማችሁ ነገር ካለ ጥሩም ነገር እይታም ካለ እስቲ እሱን ብትገልጹልን። ጥሩ ነው። አሁን ላይ ሀገሪቷ ላይ ያለው የሪል ስቴት ገበያ
ጥሩ ነው። ከጊዜ ወደ ጊዜ ለውጥ እያመጣ ነው። በተለያየ መልኩ ካየነው እያደገ ያለ ማርኬት ነው። እኛም እሱን ማርኬት ተገና አድርገን በፊት ለምሳሌ እንደ ካምፓኒ ወይ ኤክስክሉሲቭ ላይ ብቻ ነበር የምንሰራው ላይ ሽያጩንም ወይ ማርኬቲንጉን በተመለከተ። አሁን ግን ካየኸው ማርኬቱ የራሱ የሆነ እንትን አለው፣ የፕሮሞሽን ስታይል አለው። ወደ ገበያው ስትገባም ሴሊንግ ላይ ሽያጩ ጋርም ስንመጣ የራሱ የሆነ ስትራቴጂ አለው። እነዚህን በተመለከተ ከካምፓኒው ጋር ሊሄድ የሚችል ነገሮች ግዴታ መሰራት ስላለባቸው እንደ ማርኬቱ እንደሚፈልገው በደንብ ለመስራት እየሰራንም ያለን በቃ በዛ ረገድ ነው እየሰራን ያለ ነው። በጣም ጥሩ። ምናልባት ከዚህ በፊት ያስረከባችሁት ሳይት ላይ ትንሽ ሰፋ ያሉ ነገሮች ካሬዎች ናቸው በብዛት ያሉት። ያው እሱም ተፈልጎ እንደሆነ ነግረሽኛል። ነገር ግን ከዚህ በኋላ ያሉት ለህብረተሰቡ ያገናዘበ ለሽያጭም ለኪራይ አነስ ካሉ ካሬዎችን ለመስራት አቅዳችኋል? እንደ አዲስ ላይፍ እንዴት ነው እሱ? አው ከዛኛው ከመጀመሪያው ፕሮጀክታችን በመነሳት እንዳልኩክ ማርኬቱ ነው ጋይድ የሚያደርገን። ዋጋም ምንም ስናወጣ ከማርኬቱ ተነስተን ስለሆነ ማርኬቱ ላይ አሁን ደግሞ ያው ትንንሽ ካሬ ይፈልጋል። ቫቲካንም እዚኛው ሳይታችን ላይም ትንንሽ ካሬዎች አሉን። ከባለ 1 እስከ ባለ 3 መኝታ ቤት ነው ለገበያ ያቀረብነው። ኦኬ በጣም ጥሩ። ስለዚህ አነስ ያለ ካሬ ሲሆን ያው ቶሎ ይወጣሉ። በሌሎች ሳይቶችም ለማየት እንደሞከርነውና ስለዚህ እዚህኛው ላይ ሰው ቢመጣ ተመላሽ አይሆንም። በጣም አሪፍ። ስለዚህ እዚህ ጋር እንደ አዲስ ላይፍ እንደዚህ ነገሮች ከነገርሽኝ እንደ ደንበኛ እንደ ገዢ ሆኖ ሲመጣ ለመጀመሪያ ገዢዎች የምትመክሪያቸው ነገሮች ካሉ? ያው ገዢ እንደ ገዢ ሆኖ ሲመጣ መጀመሪያ ለምንድን ነው የሚገዛው ነው? ለምንድን ነው? ለመኖር፣ ለኢንቨስትመንት ወይስ ምንድን ነው? እሱን በደንብ ግልጽ የሆነ ወይም እርግጠኛ የሆነ ሀሳብ ካለው ከዛ በኋላ ምን ማየት እንዳለበት አይጠፋውም። ያው ሪል ስቴት ላይ ስትገዛ ብዙ የምታያቸው ነገሮች አሉ። ከሌጋሊቲም ዶክመንቴሽንም ከብዙ አንግል ማርኬቱ ከዛ ከዴሊቨሪም ከኳሊቲም ከነዚህ ኮንሲደር የምታረጋቸው ነገሮች አሉ። እሱን ግን የምታይበት አንግል አንተ ከምትፈልገው ጋር ማች ማድረግ አለበት። ለምሳሌ ለመኖሪያ ከሆነ ያው ከመኖሪያ አንግል ነው የምታየው። ስኖር ምን ያስፈልገኛል፣ በምን መልኩ ነው ልኖር የምችለው፣ ከሱ ጋር ሊሄድልህ የሚችለው። ለኢንቨስትመንትም ሲሆን እንደዛው ማለት ነው። ስለዚህ መጀመሪያ ደንበኛው ሲመጣ ለምንድን ነው የመጣው፣ ምን ፈልጎ ነው፣ ለምንድን ነው የሚፈልገው ነው ቤቱ። ኦኬ እሱ እንዳለ ሆኖ አንድ ገዢ ሲመጣ ማወቅ አለበት ግዴታ ብለሽ የምታስቢያቸው ቲፖች ይኖራሉ? አንድ ገዢ ሲመጣ አሁን ማወቅ አለበት ተብሎ የሚታሰበው ለምሳሌ ለኢንቨስትመንት ከሆነ እዛ አካባቢ ያው ኢንቨስትመንት ለማድረግ ሲታሰብ ከዋና አስፋልት ያው ትራንስፖርት አሁን ለምሳሌ ካየነው ከዋናው አስፋልት አቅራቢያ መሆኑን፣ ለትራንስፖርቴሽን አመቺ መሆኑን፣ ሴኩሪቲውን ታያለ፣ ትልልቅ ድርጅቶች መኖራቸው፣ የውጭ ኤምባሲዎች፣ እነዚህና ሌሎች መሰል ኢንተርናሽናል የሆኑ ትምህርት ቤቶች፣ በቃ እነዚህ ነገሮች ኮንሲደር ማድረግ አለበት ብዬ አስባለሁኝ። ለመኖሪያ ከሆነ ደግሞ እንደዚሁ ከጫጫታ ከገበያ ትንሽ ራቅ ያለ ቢሆን መኖሪያ ስለሆነ፣ ከዋና አስፋልትም እንደዚሁ ትንሽ ወደ ውስጥ ገባ እንደ ኮምፓውንድ ነገር አይነትም ቢሆን ሌጋሊቲው እንዳለ ሆኖ እነዚህና ሌሎች ነገሮችን ማየት ቢችል። እሺ ምናልባት አሁን ሽያጭ አውጣችሁ ሳይት ላይ ሚክስድ ዩዝድ ናቸው የምትሰሯቸው ወይስ ደግሞ ሬዚደንሻል ብቻ ናቸው? እንዴት ነው? ሬዚደንሻል ብቻ ነው የምንሰራው። የአፍሪካ ህብረት የመጀመሪያው ሳይታችን ላይ በተወሰነ መልኩ ግራውንድ ላይ 1-2 ሱቆችን ለማካተት ሞክረናል። ሜቢ አሁን ሂደት ላይ ነው። ኦልሬዲ ዴሊቨር ስላደረግ ነው። ከስር ግራውንድ ከሎቢው እና ከአዲስ ላይፍ ሪል ስቴት ኦፊስ ባሻገር የተወሰነች ስፔስ ስላለች እዛች ላይ የኮፊ ሾፕ ነገር እንደሱ ታሳቢ ተደርጎ እየተሰራ ነው ያለው። ሌሎቹ ላይ ግን ግራውንድ ሎቢ ነው የሚሆነው። አንደኛና ሁለተኛ ብዙ ጊዜ ፓርኪንግ ነው የሚሆነው። ከዛ ካለፈ ለአፓርትመንት ነዋሪው ያው በተወሰነ መልኩ ካለው ሁኔታ ጂም ቢኖር አስፈላጊ ነው ብለን ስላሰብን ሶስተኛ ላይ ጂም አለ። ከዛ ውጪ እንደዚህ ምናከራየውም ደግሞ እንትን ምንድነው ልንሸጠው የምንችለው ኮሜርሻል የለንም። ስለዚህ ፎከሳችን ሬዚደንሻል ላይ ነው። ኦኬ አይ በጣም አሪፍ። ስለዚህ ያው ቅድምም ለመግለጽ ሞክረሻል። ካስረከባችሁ በኋላ የማስተዳደር ሁኔታውስ የተወሰነ ገልጸሽልናልና
እሱስ ላይ እንዴት ነው ማለት ለምን ያክል ጊዜ ነው እናንተ በማስተዳደር ሁኔታ ላይ የምትወስዱት? ከዴሊቨሪ በኋላ እስከ 1 አመት ጊዜ ውስጥ አለን። ያው ያላለቁ ነገሮች ለመጨረስ ጥያቄዎች ቢነሱ እንደ ጋራንቲም ነው ዋስትናም ለመስጠት። ከዛ ባሻገር ግን ለሶስተኛ ወገን ወይም ደግሞ ፕሮፐርቲውን ማኔጅ ለሚያደርግ ድርጅት አስተላልፈን እንወጣለን ማለት ሙሉ ለሙሉ ከህንጻው እንለቃለን ማለት አይደለም። ለምን እዛው ላይ የኛም የራሳችን ንብረቶች አሉ። ወይ በኪራይ ወይ ደግሞ በግዢ መልክ የምናስተዳድራቸው የራሳችን ንብረቶች አሉ። ስለዚህ ከህንጻው አንወጣም አለን በቅርብ ርቀት ግን ከ1 አመት በኋላ ካስረከብን ከ1 አመት በኋላ ለኤክስተርናል ፕሮፐርቲ ማኔጅመንት እናስተላልፋለን። ኦኬ ምናልባት እንደው እዚህ ጋር ማለት ባላችሁ ጊዜ ያስረክባችኋል አይተናል የተረከበም ሳይት ነገር ግን አሁን 2 ሳይት ጀምራችኋል ባላችሁበት ጊዜ ባይደርስ ምንድነው ልታደርጉ የምትችሉት? ውል ላይ የእናንተ ሊገልጽ የሚችለው ውል ላይ ያው የመጀመሪያው የሚሆነው ያው እንደ ኮንስትራክሽኑ 6 ወር የተወሰነች ጊዜ አለች አድምና አረጋት ባይ ዲፎልት ከተማው ላይ የሚታወቀው። ከዛ ባሻገር ፔናልቲ ነው የሚሆነው። ፔናልቲ ይኖረናል። ያው ባዘገየንበት ልክ ፔናልቲ ይኖረናል። ኦኬ እሱስ ምን ያክል ሊሆን ይችላል? እስከ 9%። ትልቅ ነው። ትልቅ ነው። ያው በከፈሉበት ልክ ብር ልክ 9% እናስባለን። ኦኬ ይሄ በቀን ነው ወይስ በወር ነው? እንዴት ነው የሚታሰበው? አሁን ያው ጊዜውን አይተን 6 ወር ከሆነ የ6 ወሯን ካልኩሌት እናደርጋለን። ያው ኢንተረስት ወይም ደግሞ የሆነ ካልኩሌት በሚደረግበት አካሄድ 9% ከሆነች በ6 ወር አካፍለን የ6 ወሯ የምትመጣውን ግን ይሄንን ልናደርግ የምንችለው በከፈሉት ብር ላይ ነው። ቢዘገይም አንዳንዴ ላይ ከፈል ይችላል አይደል? በተከፈለው ብር ላይ ቅጣት ይኖረናል። ኦኬ አይ በጣም አሪፍ ጥሩ እንትን ነው። ብዙ ጊዜ ባይደርሰን ባንረከብ ምን ሊሆን ይችላል ምናምን የሚሉ ጥያቄዎች ሰፊ ናቸው ከከስተመርና እሱን አስቤ ነው። ሌላ አንድ ሪል ስቴቱ ላይ ስትሰሪ የገጠሙሽ ገጠመኞች ካሉ በስራውም ላይ ሊሆን ይችላል በተለያዩ ያው የተለያየ ሰው ነው የምታገኘው የተለያየ ከስተመር ይመጣልና እንደው አስቸጋሪም ከስተመር ብለሽ የምታስቢው አዝናኝም ሊሆን ይችላል በስራም ዘርፍ ላይ እንደው የገጠመሽ ገጠመኝ ካለ? ብዙ ነው። አሁን እንዲ ነው ብዬ ግን አንድ ያየሁበት ነገር ምንድነው በቃ ሰው አንዳንዴ እንትን እምነት ያንዳንድ ከስተመሮች እምነት በጣም ነው የሚያስደንቀው። ማለት ያው ሰው ሁሉም ብሩን የሚያመጣው ለፍቶ ነው እንዴት ሰርቶ እንደሚያመጣው ይታወቃል። ከዛን ያንን የሰራበትን ብር ለካምፓኒው አይደለም ወይ ደግሞ የሆነ ሰንበዲ ኢንተረስት አድርጎ ሲያመጣ ከብሩ ብዛትና ከዛ ከሰውየው በቃ ቢውልድ ያደረገው እምነት አንዳንድ ከስተመሮች ላይ እነሱ ነገሮች ታያለ። አንዳንዱ ደግሞ በዛኑ ልክ ደግሞ በጣም በቃ በደንብ 3-4 የተመላልሶ ጊዜን በደንብ መስዋዕት አድርጎ ምናምን ከዛ ፋይናሊ ዲሳይድ ውስጥ ጠይቃ ጀስት ለመረጃ ነው የሚልህም አለ። ማለት ብዙ የሆነ የሚያጋጥሙ ቻሌንጅ የሚያደርጉም አሉ። የዛኑ ያህል ደግሞ ከባባድም በመጥፎ መልኩም ደግሞ የሚመጡ አሉ። ግን አንጻራዊ ጥሩ ነው። ደስ የሚል እንትን አለው። ኢንቫይሮንመንቱ በጣም ደስ የሚል ቆይታ አለው። ኦኬ እንደው ሪል ስቴትን እንዴት ትገልጫለሽ? ሪል ስቴት ስራ ሲባል እንዴት ልትገልጹት ትችያለሽ? ብዙ ነገር ነው ሪል ስቴት ሲባል። አንድ ሰው በልምድ ወይም ደግሞ በመማር ሂደት ውስጥ የምታመጣው ነገር አለ አይደለ? እንደሱ አርጋ አልፈው የሆነ ነገር ላይ ልትቆይ ትችላለህ። ይሄ ግን በመሰጠት ወይም ደግሞ ይሄ ፓሽን የለም በእንደዛ ሁኔታ የምትሰራው ስራ ነው። በደንብ ቻሌንጅ ያደርጋል። በደንብ ፈተናዎች አሉት። ሴክተሩ ቀላል አይደለም። ከስተመርን ማሳመን ነው። ብዙ አይነት ከስተመር ልታገኝ ትችላለህ። ስለዚህ ለዚህ ነገር መሰጠት መቻል አለብህ። ሌላው እንትን ይጠይቃል ወጥነት። ዛሬ ሰርታው የምትተው ነገ እያረፍክ የምትሰራው ሳይሆን ሁሉ ጊዜም ኮንሲስተንሲ ኖሮ የምትሰራው ስራ ነው። ስለዚህ ካንተ ከባህሪ ጋር ሊሄድ መቻል አለበት ወይም ደግሞ ያንን ባህሪ መላበስ አለብህ። አንዳንዴ እንትንም ነው አርትም ይፈልጋል፣ የሆነ ጥበብም ይፈልጋል፣ ስራው ክሬቲቪቲም ይፈልጋል። ይሄንን ሁሉ ያሟላ ነውና እኔ አሁን ሪል ስቴትን ስገልጸው ለኔ አሁን ላይፍ ስታይል ነው። በቃ በዚህ ሴክተር ውስጥ መሄድ መቆየት በቃ ላይፍ ስታይል በቃ ህይወት ብለ የምትኖረው በቃ አንተ እንዲ ነው ብለ የምትኖረው
እንትን ነው። ለምሳሌ ሆልድ አድርገው ሰርተው ወይ ለበኋላ ወይ ለነገ ምናምን የምትለው ሳይሆን የምትኖረው ስራ ነው ማለት ነው። በዛ ረገድ ነው እኔ የማስበው። በቃ እየኖርክ በቃ መሆን መቻል አለብህ እዛ ሴክተሩ ስለመቆየት ያንን ሴክተር የሚያስፈልገውን ነገር መሆን መቻል አለብህ። አሪፍ። እንደው ሪል ስቴት ስራ ላይ የሚሰራ ሰው አብዛኛው ሰው የሰዓት ገደብ የለውም ይባላል። ማለት ጠዋትም ማታም ስለሆነ መኖር ስለሆነ ጠዋትም ማታም በቃ ስራ ላይ ነው። ስራ ነው። አሁን በሌላ ዘርፍ ላይ የሆነ ስራ ሰርቶ የሰዓት ገደብ አለው። በዚህ ሰዓት ገብተህ በዚህ ሰዓት ውጣ። ከዛ በኋላ ሲወጣ የራሱን ላይፍ ይኖራል። ሪል ስቴት ላይ ግን እንደዚህ አይነት ሂደቶች አይፈጠርለትም። ጠዋት ይገባል፣ ቢሮ ይገባል፣ ይወጣል። ማታም ግን ሂዶ ስራ ላይ ሊሆን ይችላል። እሱ ነገር ግን ከባድ ያደርገውም እንደ ፐርሰናል ህይወት ሲታሰብ እንዴት ነው? ያው በቃ የራስ ካረከው ህይወት ካረከው አይከብድም፣ ትላመደዋለህ። እንዳልከው ነው። ይሄ ቢሮ ልስራው ከዛ ቤቴ አልሰራውም የምትለው አይደለም፣ ወይም ደግሞ ቢሮ ከሌለው አልሰራውም የምትለው ነገር አይደለም። በቃ ባለህበት 24 ሰዓት እዚህ ነገር ውስጥ መሆን መቻል አለብህ። በዛ ሜንታሊቲ የሚሰራ ስራ ነው። ኦፍ ኮርስ ሁሉም ስራ እንደዛ ነው የሚሰራው፣ ግን አንዳንድ ስራዎች አሉ ቢሮ ብቻ ልሰራቸው የምችል ቤት አብራቸው ማትሄድ። ግን ይሄኛው እንደዛ ነው። ያው ይሄ ምንድነው ከውስጥክ ወይም ደግሞ እንደ ጥበብ ውስጥ እንደምትሰራው ነገር የለም ወይ አርት ውስጥ ወይ የሆነ እዛ ነገር ውስጥ በቃ ይሄም እንደዛ ነው። ራስህን እዛ ነገር ውስጥ ከተህ ሆነክ ተገኝተክ በቃ ወጥነት ባለው መልኩ የምትሰራው ስራ ነው። የምታቆራርጠው ነገር አይደለም። ውጤታማ ለመሆን ከሆነ አላማ ማለት ነው። ትክክል። እንደው ምናልባት አሁን ብዙ ጊዜ እንደ ሀገራችን ሪል ስቴት ሲባል ስሙ የመጥፋት ሂደቱ በዝቷል። ይህንን ፕሮግራም ስናመጣ ያንን ፓርት ለመቅረፍ ነው። የተወሰኑ ሪል ስቴቶች እያጠፉ ሊሆን ይችላል። አብዛኛው ሪል ስቴት ደግሞ ጥሩ እየሰራ ነው። ስለዚህ ይህንን ጋፕ ለመፍጠር ነው እኛም ወደዚህ ሪል ስቴት ፖድካስት ብለን ስንመጣና ምናልባት እንደው የሪል ስቴት ጋፑን በሰው ዘንድ ያለውን ነገር ያለመተማመን ሂደት በምን አይነት መልኩ ቢሰራ መፈታት ይችላል ብለሽ ታምናለሽ? ያው መጀመሪያ ምንድነው ይሄንን ጋፕ ሊፈጥር የቻለው ነገር ምንድነው ብሎ መለየት ያስፈልጋል። እሱ ከተለየ ችግሩ ከታወቀ ወደ ሶሉሽኑ መምጣት አይከብድም። ግን በቃ ሴክተሩ ላይ እንዳልኩ በቃ አሁን ለምሳሌ ችግሩ ዴሊቨሪ ከሆነ በቃ ዴሊቨሪ ላይ ሞር ፎከስ አድርጎ መስራት፣ ችግሩ ኳሊቲ ከሆነ ኳሊቲ ላይ ሞር በቃ የኔነት ስሜት ተሰምቶ ስራውን በደንብ መስራት መቻል አለብህ። በደንብ እየተስፋፋ ያለ ሴክተር ነው። ብዙ ድርጅቶች ገብተውበታል። ግን የዛን ያሉም ዲማንዱ አለ። ዲማንዱ በደንብ አለ። ስለዚህ ማርኬቱ ምንድነው የሚፈልገው? ከማርኬቱ ተነስቶ ያንን የሚፈልገውን ከከስተመሩ ፍላጎት ተነስቶ ተደራሽ ማድረግ ነው። ስለዚህ በእነዚህ ዳዝ ቢሄድ መፈታት ይችላል ይችላል። ኦኬ። እንደው ሌላ እዚሁ ላይ ለሽያጭ አማካሪዎችስ የምትመክሪያቸው ነገሮች ካሉ? አሁን ብዙ ጊዜ ምንድነው የኔ ማየት ሂደት ስላለ የሆነ ሴክተር ላይ የሆነች ወራት ታያቸዋለሽ፣ ከዛ በኋላ እዛኛው ሴክተር ላይ እዛኛው ሪል ስቴት እንዲህ አይነት ነገሮች ይታያልና ፎከስ አድርጎ ያለ መስራት ሂደት ያለውኝና እንደው እናንተስ ጋር ያለው ነገር እንዴት ነው? ምንስ ቢያደርጉ የተሻለ ነው ብለሽ የምትመክሪያቸው ነገር ካለ? ያው ትንሽ ሴክተሩ በጊዜ የተገደበ ነው። ይሄን ስለ ለሰራተኛው የሆነ የኮንትራክት ኮሚትመንት ነው አብዛኛው። ከዛ ደግሞ መሸጥ አለብህ ነው የሆነ ካልሸጥክ ይቀየራል በመሸጡት ስለሆነና አሁን አንተ መስታስበው ለመሸጥ ነው የምትገባው። ስለዚህ ወር ላሸጥ ትችላለህ 2 ወር፣ ከዛ እስከመቼ ነው ማሸጠው ነው። ስለዚህ የሆነ ዲሳይድ ማድረግ አለብህ። ከሴክተሩ አትውጣ እንጂ የሆነ ካምፓኒ ላይ ኮፍ ያንን ነገር ልታሳካው ትችላለህ። ዋናው ግን ሴክተሩ ላይ ነኝ ነው ወይ? ስለዚህ ብዙ ካምፓኒዎች አሉ። አንደኛው ጋር ባይሆን አንደኛው ጋር ሊሆን ይችላል። ግን ምንድነው ትልቁ ነገር እኔ በማስበው ወይም ደግሞ እኔ በገባኝ ልክ ዋናው ነገር ጭንቅላት ነው። በቃ እዚህ ጋር የሚያስቀምጡት ነው ልጆቹ ስራውን በምን መልኩ አምነውት፣ ምን አይነት ዲዛይር ኖሯቸው፣ ምን አይነት ፍላጎት ኖሯቸው፣ ምን ለማሳካት ለምን ኮሚትመንት ስለሚጠይቅ ስራ ምንድነው ከዚህ ስራ የሚፈልጉት፣ ከዛስ ይሄንን ስራ ሰርተው ምን አክቲቭ ለማድረግ ነው የሆነ ማስቀመጥ አለባቸው።
ያው እሱ ካልተቀመጠ ትንሽ ቻሌንጅ ያደርጋል። ለምን እንደምትሰራ ማወቅ አለብህ። ለዛ ነው ብዙ ጊዜ ወይም ደግሞ ኮንሲስተንሲ የማይኖረው። ግን በቃ ይሄ ነገር ለዚህ ነው ብለ ካስቀመጥክ ኦፍ ኮርስ ካለው ከሴክተሩ ወይም ደግሞ ሪል ስቴት ከዛ ነገር ላይ አይውጡ እንጂ ሜቢ ሁሉም ላይ ፉልፊል ያደርጋሉ ማለት አይደለም። ላይሳካ ይችላል። ሁሉም ጋር አንዱ ጋር ተገብቶ ላይሳካ ይችላል። ግን ሴክተሩ ጋር መቆየት ነው። እዛ ላይ ሆልድ ማድረግ አለባቸው። ሆልድ ሲያደርጉ ግን ፎከስ አድርገው ኮንሲስተንሲ ኖራቸው ኮሚትመንት ይጠይቃል። በደንብ ይሄ ሪስክ መውሰድ አለብህ። ካልኩሌትድ የሆነ ሪስክ እነዚህን በደንብ አስበው ሊገቡ ይገባቸዋል። አይ ቲንክ እሱ ሳይኖረው ሲቀር መሰለኝ። አሪፍ። እንደ ሪል ስቴት ምናልባት አብዛኛው ከስተመሮቻችሁ ዲያስፖራ ናቸው ወይስ ደግሞ ሎካል ያለው ህብረተሰብ ነው? እንዴት ነው? እና ደግሞ ያሰራራችሁ ሂደቶችስ እንዴት ናቸው? ይህንን ፖድካስት የሚያዩ የሽያጭ አማካሪዎች ይጠቀሙበታል ብዬ ስለማስብ ነው። እንደ አዲስ ላይፍ ሪል ስቴት ኦልሞስት አሁን ዴሊቨሪ ባረግ ነው ካየ ነው 50-50 ነው። 50-50 ስልህ 50% ዲያስፖራ ነው፣ 50% ደግሞ ሎካል ነጋዴው ነው። በተለይ የመርካቶ ነጋዴ ይሄኛው ማርኬት አለ ዴሊቨሪ ያረግ ነው ላይ። አሁን ደግሞ ካየነው ቫቲካኑ ጋርም እንደዚሁ ዲያስፖራው ይበዛል። ያው ሪል ስቴቱ አብዛኛው የያዘው ማርኬት ዲያስፖራው ነው። ናዌዴስ ግን ነገሮች እየተቀየሩ የሎካል ማርኬቱም እየገባ ያለበት ሁኔታ አለ። እንደ አሰራር ወደ ውስጥ ካየነው በቃ አሁን እኛ መነሻ ያደረግነው ለኤግጀሪ አፓርትመንት ነው። ያንን ታርጌት ማርኬት አለ። ያው የመጀመሪያው ዲያስፖራው አለ፣ ከዛ ሎካል ማርኬቱ ላይም አለ። ግን ፕራይሱ እንዳለ ሆኖ ያ ፕራይሱ ማርኬቱን ተገናርገን ስለሆነ የምንሰራው፣ ግን አከፋፈሉ ላይም እንደየደንበኛው ልዩነት ስለሚኖረው አፎርድ ያደርጋል ብለን የምናስበው ሁሉ ተጠቃሚ መሆን ይችላል። ማለት አሁን ያው እንዳያየው ነው ማርኬቱ። ብዙ ተወዳዳሪዎችም ስላሉ ብዙ የራሱ የሆኑ ኮንዲሽኖችም ስላሉት ግዴታ እንዳልኩ በየሳምንቱ ማርኬቱን አናሊሲስ ሰርተን ነው ከዛ በኋላ። ስለዚህ ስትራቴጂያችንን በየሳምንቱ አንዳንዴም በየቀኑ ሊሆን ይችላል። በየቀኑ ስልክ ቋሚ የሆኑ ነገሮች ይኖራሉ። ውሉ ላይ የምታስቀምጣቸው ነገሮች የማትቀየራቸው የቤቱንም እንደዚህ ፍሎር ፕላን ምን በተመለከተ እንዳለ ሆኖ አሰራር ላይ ግን ከደንበኛው ጋር ዲል በመናረግበት ግን ያው እንደ ማርኬቱ ነው እያየን የምንሄደው ማለት ነው። እንደው ምናልባት እዚህ ጋር የቤት ፍላጎት እጥረት ሰፊ ነው ሀገራችን ላይ ያለው። የቤት ባለቤትነት ብቻ ሳይሆን የቤት ኪራይ እጥረትም በዛው ልክ አለ ከውድነቱ የተነሳ ማለት ነውና እንደው እንደ አዲስ ላይፍ አፎርዴብል የሆኑ ቤቶችን አሁን ላይ ሽያጭ ነው ወደ ኪራይስ ሰርቶ የማምጣት ሽያጭም ከሆነ ደግሞ ስታንዳርድም ለግዠሪም ሳይሆን አፎርዴብል የሆኑ ቤቶችን እየሰራ ቴክኖሎጂን በመጠቀም ተደራሽ ለማድረግ ያሉ ሂደቶች እንዴት ነው? እሱ ላይ ታሳቢነት አለ? በደንብ አለ። እሱንም አስበን ነው እየሰራን ያለ ነው። እንዳልኩክ የበፊቱ ዴሊቨሪ ያደረግነው ትልልቅ ካሬዎች ናቸው። አሁን ላይ ግን ከባለ 1 እስከ ባለ 3 መኝታ ቤት ስንሰራ ትንንሽ ካሬዎች ከ100 ካሬ በታች ምናልባት ከ70 ካሬ ጀምሮም ሊሆን ይችላል። እነዚህን ታሳቢ አድርገን ነው የምንሰራው። ለምን ማርኬቱ በቃ አፎርድ በሚያደርገው ሁልጊዜም የማርኬት አናሊሲስ የምንሰራው ለዛ ነው። ያንን መነሻ እንዲሆነን ማለት ነው። በየሳምንቱ ያንን ስናደርግ ከዛ መነሻ አድርገን ለምን ዞሮ የከስተመር ፍላጎት እና ማርኬቱ ነው ጋይድ ያው እዚሁ ማርኬት ላይ ስላለ ማለት ነው። እሱን በደንብ ትኩረት ሰጥተን እንሰራበታለን፣ እየሰራንበት እና ያለ ነው። እጅግ በጣም ደስ የሚል ማብራሪያዎች ነው የሰጠሽን። ይሄንን ፖድካስት የሚመለከቱ ሰዎች በሙሉ ጥሩ ነገር እንደሚያገኙበት አልጠራጠርም እና ለሰጠሽን ጊዜ እጅግ በጣም አድርገን እናመሰግናለን። እጅግ በጣም ለፖድካስቱ ማመሰግናለሁ ማለት ነው። እኔም በአዲስ ላይፍ ሪል ስቴት በድርጅቴ ስም በጣም አመሰግናለሁኝ። ጥሩ ቆይታ ነበር። አመሰግናለሁ። ተመልካቾቻችን ከአዲስ ላይፍ ሪል ስቴት ስራ አስኪያጅ ከሆነችው ከቤተልሔም ታሪኩ ጋር የነበረን ቆይታ ይሄን ይመስል ነበረ። ስለ ቤቶቹ መረጃ ለማግኘት ከአፕ ስቶር ወይም ከፕሌይ ስቶር ላይ መባሆምስ ብለው ያውርዱ። እንዲህ አይነት ፕሮግራሞች በቀጣይ እንዲደርሳችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እስከ ቀጣይ ሳምንት መልካም ጊዜ። መባ ሪል ስቴት ፖድካስት
ቲዜድ ኮኔክት